እና የምትሄደው ነው እጥኝ እንዳላጮልሽ አንቺ በጥፊ ነው የምልሽ። አዎ ሂጂ ተላላ። አንቺ እንደዚህ አላስብሽም ነበር እኮ ለካ አንቺ ትልቅ ቦታ ደርሰሽልኛል። እኔ እዚህ ስራ ትሰሪያለሽ እላለሁ፣ አንቺ እዛ ቡና አብረሽ ና ጠርቼ ለምን ደጥለህ ታጮልሽ ነው እንግዲህ እንዳላጮልሽ ምን አለማለኝ እኔማ ዛሬ ርቀሽብኝ ካይኖቼ ከኔ ሞተብኝ ጨለማ አብረን ባለን ሰዓት ሲያንጊዜ ሳስብ ያልሽኝ አይክፋ ካንገቴ ስገባ በፍቅር ትጠሪ ነበረ በትንፋሽ ጭራሽ በእኔ ስልክ ነው የምትደውለው? አዎ ምን ችግር አለ? ባክሽ ወደዛ ሂጂ እንዴ ለዳው እና ቪዲዮንም ዝጉት፣ አይመለከተንም። ስለኔ ስለአንቺ ስለሱ ምን አገባው እኮ ቤተሰብ ምን አገባው ስለልጁ? እዚች ጋር እንመጣው እኔና አንቺ ነን አይደለ? ስለሱ ልጅ እኛ ምን አገባን? ቤተሰብ ምን አገባው? ማሳወቅ ካለብሽ ሌላ ጊዜ ላይ ከሱ ጋራ እንትን በል። ስጦታ ስትሰጣጡ ደግሞ እርስ በእርሳችሁ እዛው እንጂ እኔ ባለውበት መስጠት ምን አገባኝ? ለምን አንታሽ ስልክ ልደለ ለምንድን ነው የምሰጠሽ? እየመጣ ነው ቦታው ጠፍቶበት ይሆናል። አንተ ምን ሆነህ ነው? እዚህ ጋር ነው የተቀጣጠራችሁት? እኔ ደግሞ ስልኬን ትክሼ ነው የመጣሁት። እንደዚህ አቱን እንጂ አንተ ምን አክሽን ዲዳላጮልሽ አንቺ። ወይኔ ጉዲ መጣ መሰለኝ ልጁ። ዘጋው አንተ ካሜራውን ና አብረሽ ምን ሆነህ ነው? የራስሽን ህይወት በራስሽ እንትን አድርጊ። እዚህ ለመተሽ ደግሞ የማይመለከተን ነገር ቤተሰብ ጋር አብረሽ ና ልጁን ታየዋለህ። ምን ያገባኝ ነው? ምን አገባኝ ስለልጁ እዛው ተላላጭ ይሄንን ደግሞ በቃ ካሁን በኋላ ከፈለግሽ እንትን አድርጊ። ምንም ፖስት ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ያው ሰሞኑን እንደምታውቁት ጠፍቻለሁኝ። ስለጠፋው ይቅርታ። ደግሞ በቀደም የበዓሉ ዕለት በደንብ ኢድ ሙባሪክ ካላልኳችሁ ነበር። ኢድ ሙባሪክ ለሁላችሁም ለእስልምና ተከታዮች በሙሉ እንኳን አደረሳችሁ። እና አሁን ዛሬ የሆነ ነገር አስቤ ነበር የመጣሁት። ደግሞ ከዛ በፊት በቀደም ጓደኛውና የአብርሽ ጓደኛና አብርሽ ፕራንክ አድርገውኝ ነበር እንደምታውቁት ዳናይት የምትባለዋ እና እኔም በጣም ተናድጄ ነበረ። ያው ቂም አልያዝኩም፣ ግን ዛሬ የሆነ ነገር አስቤ ነው የመጣሁት። ደግሞ ሳልነግራችሁ የሆነ ነገር ይቻለኝ እና ምርጥ ነገር ነው እዚህ ውስጥ ያለው፣ አይነገርም። ከባድ ስጦታ ነው። እንደውም ከፍቼ ላሳያችሁ። አይ ይቅር፣ በኋላ አብረን ነው የምናየው። እና አሁን ደግሞ የሆነ ነገር ሰሞኑን ሳልነግራችሁ የሆነ በጣም ከባድ ስሜት ምናምን እየተሰማኝ ነው። ይሄ ስጦታ በነገራችሁ ላይ ለአብርሽ አይደለም የገዛሁት፣ ለሆነ ሰው ነው የገዛሁት። እና ልጁን ደግሞ ማውቀው ስራ ቦታ ነው። እዛ ስራ በሚሰራበት ቲፕ ምናምን ነው ሰዎች ምናምን በሰጡኝ ሰርቼ ምናምን ነው ይሄን ነገር የገዛሁት። እና ለአብርሽ አይደለም ለሆነ ልጅ ነው። ደግሞ ቤተሰብ ብታዩ በቃ የሆነ ልጁን ታየው ምናምን ደስ ይለኛል። ብቻ በቃ ሰሞኑን በቃ የሆነ ለየት ያለ ስሜት ምናምን እየተሰማኝ ነው። ስራውን በፊት ታውቃላችሁ አልወደድኩትም ነበረ። አብርሽ ምናምን ግቢ ምናምን ሲለኝ አልወደድኩትም ነበር። እና ልጁ መጥቶ ምናምን ሲጠጣ ለሱ ብቻ ብቀዳ በቃ ከሱ ጋር ብቀመጥ ምናምን ብቻ ብዙ ነገር እንትን እየተሰማኝ ስለሆነ እና አሁን አብርሽን ደውዬ ጠራዋለሁኝ፣ ልጁንም ጠራዋለሁኝ እና አብረው ነው የሚመጡት። በቀደም አብርሽ የሰራኝን ስራ እጅ በእጅ ነው የሚመልስለት። ዛሬ በቃ የሆነ አናድደዋለሁ አብርሽን፣ ቅል ነው ማድረገው። እና በቀደም ደግሞ ታውቃላችሁ በጣም ተናድጄ ነው ምናምን ጥያቸው ምናምን የሄድኩት እና እንደዛ ነው። ደግሞ እንደውም እሱን ተውትና ማለት ነው አሁን በጣም ያሰብኩት ነገር አለ። ዛሬ እንግዲህ አላውቅም ከአብርሽ ጋር መጣላታችን ይሁን ምን ይሁን ለስጦታ ስለሰው ሰጥቼ እንደማላክ ታውቃላችሁ። እና ደግሞ ለአብርሽ መስጠት ነበረብኝ። ለአብርሽ ዛሬ አልሰጠውም። ለአብርሽ አይደለም ሰጠው ለሌላ ሰው ነው የምሰጠው። እና እሱን እናያለን፣ ልጁንም እናያለን። አብርሽንም ደውዬ እጠራዋለሁኝ ይመጣል። እና እንደዛ ነው ቤተሰብ፣ አብረን ምን ይሆናል። ግን ቤተሰብ ከዛ በፊት ማለት ነው አሁን እኔ ስራ መስራት ጀምሬያለሁኝ። በጣም ማለት ጀምሬያለሁ። ከተማዋንም ለምጃታለሁኝ። ድሮ እንደማልወጣ ምናምን ታውቃላችሁ። ሰውም እየለመድኩ ነው። አዲስ ሰውም እየተዋወቅኩኝ ነው። በቀን አዲስ ሰው ነው የምተዋወቀው ምናምን እና ግን ማለት ነው እኔና አብርሽ ምናምን
አብረን ብንሆን ግን ምን ታስባላችሁ? ያው እንደምንም አይደለም፣ ያው እንደ ፍቅረኛሞች ምናምን አብረን ብንሆን ምን ታስባላችሁ? እኔ የምልህ ካሜራማን አንተ ምንድን ነው የምታስበው? የእውነቴን አይደለም ደግሞ እንዳትነግሩት እየቀለድኩኝ ነው። ይሄንን አይቶ ደግሞ ወላ አናቴ ላይ ወጣ እንዴ በቃ እና እንደዛ ነው። ይሄን ነገርም እያሰባችሁበት ግን ቀልዴን ነው። እሺ ተውት በቃ እርሱት፣ እንዳላወራው ምናምን እርሱት እና አብረን የምናየው ነው የሚሆነው። እስከመጨረሻው ተከታተሉኝ በቃ ና ካሚ ሰላም ልትለኝ ነው? አይ በጣም ደክሞኛል አሁን። ቆይ እውነትህን ነው? ሰላም በላቸው። ሰላም ቤተሰቦች እንዴት ናችሁ? ባላችሁበት ሰላምና ጤና ብዝት ይበላችሁ። ያው አብርሽ ይባላል እንደምናውቁኝ፣ እሷ ደግሞ ብሌን ትባላለች። ብሌን ምንድነው? እስኪ ቁጭ በል እንዴ! ጠራው እኮ ቁጭ በል። አይ ምንድነው? ምንም አይደለም። አብርሽ አምጣው ለቀቅ እንዴ! የሰው ቃዝም ብሎ መንካት አለ እንዴ? ተጨምሯል። እና እንዴት ነህ? በእናትህ አማን ነው? ጠፋክ? ደህና ነሽ? ደህና ነኝ። ሁሉ አሪፍ ነበር? ሁሉ አማን? አሪፍ ነው። ደህና ነኝ። ደህና ነሽ? አለን። ምንም በተመለከተ ቤተሰቦች ግን ጠፋና ጠፋን ትንሽ በጣም ቀርታ እንኳን አደረሳችሁ። ደግሞ በዚህ አጋጣሚ ለመላው የእስልምና እህት ወንድሞቻችን ኢድ ሙባረክ ብለናል። ያ ቪዲዮ ስላልሰራን አላልኳቸውም ብለሻቸዋል? አዎ እኔ ብያቸዋለሁ። በቃ እሺ እሺ። አይኔ እዛ ላይ ነው። አይንክ እዛ ላይ ይሁን። እኔ ምልክ ዙረት ገደለኝ እና ዙረት ገሎኝ ነው የመጣው። እሺ ምንድነው? ለማን ነው? ምንድነው ሲጀመር? በቃ መሸማመት ጀመር። ለሰው ነው ላንተ አይደለም። የምር አይ ለኔም አይሁን ግን ለሰው መሆኑም ጥሩ ነው። ግን እንዴት ልገጅ ይቻላል? በምን አይነት ሁኔታ ስራ ጀመርሽ? ቲፕ ምናምን ተሰጥቶኝ እየሸቀልኩ እንደሆነ አታውቅም እንዴ? ቲፕማ አለች፣ አሪፍ ናት እቺ። ውበትሽ ጠቅማሻለች ቲፕ ለመሰብሰብ። ግን አሁን እናምጣውና ነው ቁጭ በል እስቲ አትንካው። የምርሽ ነው? ቃሉ አዎ ቃሉ ውድ ቃሉ ጌታ እውነት ጌታ። እንዴት ነው የምትገዢው አንቺ? በዚህ ጊዜ ገና ስራ መጀመርሽ ነው። ቢያንስ የሆነ ነገር ብር መሰብሰብ የለብሽም? ምንድነው ታዲያ? ለምን አስፈለገ? መግዛት ፈልጌ ነው። ምን ይሆንሽ? መግዛት ፈለኩኝ በቃ ገዛኝ። አልችልም እንዴ? አረ መርተሽ ነው። በጣም ጎበዝ፣ በርቺበት። ምናምን ብር መያዝ አይሻልም እኮ? ብሩንም ይዤዋለሁ። እቃውንም መፈለግ ነገር ነበር ገዛሁኝ እኮ። ገባኝ። ቢያንስ አሁን ላይ በምታገኙን ብር በቃ ያና ጠርቀምቀም አድርጊበትና ወደ ራስሽ ቢዝነስ ብትዞር አይሻልም? እሱማ ይሻላል፣ ግን በቃ መግዛት ፈለኩኝ። ነያይ ፈለክ ገዛው። እሺ ምንድነው? ለሰው ነው የገዛሁት፣ ላንተ አይደለም። ልጁን እየጠበኩት ነው። ጭራሽ ልጅ አዋ ለዚህም በቃ እሺ። ካሜራው ምንም በተመለከተ ነው። አንቺ ልጅ ምን ልጅ ነው እንዲያዩልኝ ነው ያሉት። ታታውቂያቸው ማለት በቃ እንዲያውቁልኝ የምፈልገው ነበር። ነገርኳቸው። አልችልም ማጥያ። ኧረ እቺ ልጅ ጎበዝ ሰልጠናለች። ኧረ ጎበዝ ወዴት ይሄድሽ ነው? ልጁን እኮ እየጠበኩት ነው፣ ግን ቆየብኝ። ለምንድን ነው የቆየው? ስልኬ የት ሄደ? አንቺ ምን ልጅ ነው የምትወሪው? ጭራሽ ከወንድ ጋር ጀመርሽ? ገና ለገና ስራ ወጣሽና ከወንድ ጋር። ልጁን በጣም ወደድኩት ነው። የሆነ ደስ ይለኛል ሳየው። ኧረ ሰው በጣም ተለውጧል። ምን ነው ደስ አይልም? ኧረ ደስ ይለኛል። ምን በቀደም ላገባ ነው ባገባ ሰማሃል ስልክ ድርሻለሁ አልከኝ እኮ ድርሻለሁ። ከዛ እኔ በገዛ ፈቃዴ ደግሞ ታጥታ። ኧረ አሪፍ ነው ግን አልደረሽም። ለዛ ግን ስጦታ ደግሞ ወንድ ነው የሚገዛው። እሺ ለሌላ ጊዜ ከቻልሽ እንዲህ እንትን አትሁኚ። ግን ይሁን ፍቅር ከእግዚአብሔር ነው። ልጁ ደግሞ እንዴት ደስ እንደሚል ብታይ እኔ እንጃ። ቆየብኝ። ስልክ ታስደውልኛለህ? ጭራሽ በእኔ ስልክ ነው የምትደውለው? አዎ ምን ችግር አለ?
ባክሽ ወደዛ ሂጂ እንዴ ለዳው እና ቪዲዮንም ዝጉት አይመለከተንም ስለኛ ስለአንቺ ስለሱ ምን አገባው እኮ ቤተሰብ ምን አገባው ስለልጁ እዚች ጋር እንመጣው እኔና አንቺ ነን አይደለ ስለሱ ልጅ እኛ ምን አገባን ቤተሰብ ምን አገባ ማሳወቅ ካለብሽ ሌላ ጊዜ ላይ ከሱ ጋር እንትን ስጦታ ስትሰጣጡ ደግሞ እርስ በእርሳችሁ እዛው እንጂ እኔ ባለውበት መስጠት ምን አገባኝ ለምን አንተ ሽፍል ብለዳለ ለምንድን ነው የምሰጠው እየመጣ ነው ቦታው ጠፍቶበት ይሆናል አንተ ምን ነው እዚህ ጋር ነው አይተቀጣጠራችሁት እኔ ደግሞ ስልኬን ትቼ ነው የመጣሁት እሺ ካሜራ አደረኩት አይ ፖስተም የግልሽ ነው የግል ታሪክሽን እዛው አብርሽ ምን ይሆንሽ እየተናደድኩ አይደለም ጌታን ተናዳ የምሬን አይደለም እናደር ምናምን አይደለም አንቺን ታሪክ እዚህ ላይ ለምን አመጣሽ እንዴ እንዲማሩበት ነው ምንድነው የሚማሩት በቃ አንቺ ጓደኛ አለሽ ህይወቴ ነው እየኖርክ ያለው ታን እኔ ምንም ደስ አላለኝም ይሄ መፖሰቱ ጥሩ አይደለም እና በቃ ምንም የሚፈጠር ነገር የለም ጓደኛሽም ጓደኛሽ ይሁን ምናምን ሲጀምር ደግሞ ጓደኛ ያስፈልግሽም በእንግዲህ ሰሪ በደም ምናምን ጊዜው ሲደርስ ነውና ኮቴውን እንዳልሰለልሽ ልጁ ማለት ነው አይ ሌላ ነገር ውስጥ አይደለም ግን እንዲሁ ዝም ብዬ ለምን በቃ አልደረሽም ለዛ ለገና ስራ ጀመርኩ ብለሽ እዛ የት ነው የተዋወቃችሁት ስራ ቦታ ቡና ልጠጣ የመጣ በየቀኑ እየተመላለሰ ነው ቡና ለሱስ ቀዳለት እንዴት ደስ እንደሚል አረ ስልኩን አስደውለኝ በእናትህ እየለመንኩ እኮ ነው ስቀጅለት ደስ ይልሻል በጣም ነው አንተ ስኳር ነው በቂቤ ነው የምቀጅለት ባዶ ነው የሚጠጣው አረ ምን እንደሚጠጣ አንተ አብሽ እንደውም ብትቆይ ዶታን ይልኛ ምን አገባኝ ይሆና ምን ችግር አለ ምረጥልኝ ምን አገባኝ ለሰው ምሰጪው አልገዛውም ይልኛ አንቺ ልጅ ግን ደህና ነሽ ጨራሽ ሽቶ አሪፍ ነው በቃ መልሷ ምንድን መልሷ አየዋ አንቺ ገና ስራ ከመጀመርሽ ቢያንስ የሆነ ነገር ያያ ቢያንስ እንኳን እሺ አለጁ የሆነ ሊጠቀመብሽ ቢሆን ገና እኮ ነሽ አንቺ ሲጀመር ለዚህ ምን ላይ ነው የሚጠቀመው አይደለም ለዚህ ነገር ምሽ ደረሻውን ሲጀመር ማለት ነው እና ጾታው ራሱ አያስፈልግም ማለት ይቻላል የምር ነው የምር ተረጋጋ እንጂ አምጣው ለምንድን ነው የምትናደደው አንተ አሁን ምን አናደደው ገና ለገና ስራ ጀመርሽና እዛ ይለቃቀምሽውን ብር ወደ ሌላ ነገር ማዞር ተገቢ ነው አንቺ እንዳላችሁ በቃ ወደድኩታ ተመቸኝ እንዴ አብረሽ እየተናደድኩ እኮ ነው ምን ይሆንክ ነው አብረሹ ግቢያ ለምን እዚህ ገና ለገና እንደዚህ አቱን እንጂ አንተ አክሽን እንዳላጨልሽ አንቺ ወይኔ ጉዲ ወጣ መሰለኝ ልጁ ዘጋው አንተ ካሜራው ና አብረሽ ምን ነው የራስሽን ህይወት በራስሽ እንትን አድርጊ እዚህ ለመተሽ ደግሞ የማይመለከተን ነገር ቤተሰብ ጋር ና ልጁን ታየዋለህ ምን ያደርክ ነው ምን አገባኝ ስለልጅ እዛው ተላላጭ ይሄንን ደግሞ በቃ ካሁን በኋላ ከፈለግሽ እንትን አለ ምንም ፖስት ነገር እንዳይልሽ እዚህ የት ነው የምትሄደው ነው እኪኝ እንዳላጨልሽ አንቺ በጥፊ ነው የምልሽ አዎ ሂጂ ተላላ አንቺ እንደዚህ አላሰብሽም ነበር እኮ ለካ አንቺ ትልቅ ቦታ ደርሰሽልኛል እኔ እዚህ ስራ ትሰሪያለሽ እላለሁ አንቺ እዛ ቡና አብረሽ ና ጠርቼ ለምን ጥላኝ ታጮልሽ ነው እንደምጠብቂ እንዳላጮልሽ ለምንድን ነው ጥላኝ የምትሄደው ወይኔ ጥሎኝ ሄደ ኦ የኔ ና ግባ እንጂ ና ችግር የለውም ካሜራውን አጠፋዋለሁ ና በቃ ካሜራውን አጥፋው መጥቷል